አንዲት እህታችን ሀና ነው ስሟ በኮሜንት ይሄን ጥያቄ ጠይቃለች። ሙቤ እንዴት እስልምናን እንደተቀበለ ጠይቀው፣ አሁንስ ያለበት ሁኔታ እንዴት ነው? አላህ ይጠብቅ። በመጀመሪያ ዲነን እስላምን ያገኘሁት ማለት ነው በአንድ ነገር ነው። እሱም በእግዚአብሔር ቃል በሚባለው በመጽሐፍ ቅዱስ ነው። አንደኛ ኢየሱስ ክርስቶስን መጀመሪያ ኦርቶዶክስ ነበርኩኝ። መጀመሪያ ኦርቶዶክስ ሆኜ አብ ወልድ መንፈስ ቅዱስ ሶስት አምላክ እንዴት አንድ አድርጎ ማምለክ እንደሚከብድ ላሳያቸው። አብ እግዚአብሔር ነው ብለው ከሰየሙት፣ ወልድ ልጅ ነው ከተባለ፣ መንፈስ ቅዱስ አብሳሪ ነው ከተባለ፣ አንድ አድራጊ ነው ከተባለ፣ ኦኬ የቱን ነው መቀበል ያለብኝ? አንድ አምላክ ነው ያለው ብለውኛል እኮ። አንድ አምላክ ነው ያለው ብለው ካስተማሩኝ አንድ አምላክ ነው ያለው ብዬ አምናለሁ። ግን ደግሞ ኢየሱስም አምላክ ነው ብለን ከተቀበልን ስሙን መድኃኔዓለም ብለን ይዘነው ስሙን መድኃኔዓለም ብለው በብዛት መድኃኔዓለም ተብሎ ነው በኦርቶዶክስ ምን የሚጠራው። እሱም ጌታ ከተባለ ማለት ነው። ወልድ መድኃኔዓለም ነው ከተባለ፣ አብ እግዚአብሔር ነው ከተባለ ሁለት አምላክ አላመለኩም? በትክክል ሁለት አምላክ ነው ማመልከው ማለት ነው። ለዚህ ደግሞ ሁለት አምላክ ነው ማመልከው። ለምንድን ነው ታዲያ ሁለት ማመልከው? አንድ አምላክን አላመልክም ወይ? ጴንጤ ሆኜ ብዬ ጴንጤ ሆንኩኝ። እሺ በዚህ ዛነቴ ጴንጤ ሆኜ ኢየሱስ ጌታ ነው ይላሉ። እሺ ኢየሱስ አምላክ ነው፣ ሰማይና ምድርን የዘረጋው እርሱ ነው ኢየሱስ ነው ይላሉ። እሺ ከዛን ደግሞ ዮሐንስ ወንጌል ደግሞ ዮሐንስ መጥምቁ ዮሐንስ ኢየሱስን ሲያጠምቀው ማለት ነው ከሰማይ አብ እግዚአብሔር እንደዚህ ብሎ ተናግሯል። እርሱ የምወደው ልጅ እርሱን ስሙት ብሏል። እሺ ከዛን ኢየሱስም መጽሐፍ ቅዱስ ላይ እኔ ሰው ነኝ ብሎ ተናግሯል። ዮሐንስ ወንጌል ላይ ገብታችሁ ማንበብ ትችላላችሁ ከፈለጋችሁ። ቦታውንም ነግራችኋለሁ ከፈለጋችሁ። እኔ ሰው ነኝ ብሎ ተናግሯል። ሰው የሆነን ሰው ዮሐንስ ወንጌል ምዕራፍ 17 ቁጥር 20 ላይ ይናገራል። ሰው መሆኑን ይናገራል ኢየሱስ። እኔ ነብይ ነኝ ብሏል ዮሐንስ ወንጌል ላይ። ነብይ የሆነና ሰው የሆነን አምላክ እንዴት ነው ማምለክ የሚቻለው? አንደኛ ነገር በብዛት ደግሞ ከባይብል ውስጥ የሁሉንም እምነት ስናየው ደግሞ አምላካቸው ወይ ሁለት ያረጉታል፣ ወይ ሶስት ያረጉታል፣ ወይ ደግሞ አራት ወይ በቃ አላ እንዲህ ድብልቅልቁን ያወጡታል። መሆን የለበትም። ከባይብል ከትክክለኛው ባይብል ደግሞ ብንረዳ አንደኛ አምላክ ያልሆነውን አምላክ ነው ማለት አንችልም። ለምን? አንድ አምላክ ነው ያለው በሰማይም ያለ ከአርሽ ሁሉ በላያት ያለና የነበረ የሚኖርም ለዘላለም። በዲነን እስላም ብንመጣ ደግሞ ቁርአን ይናገራል ቁሉ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ። አላህ እኮ ቢጤም የለውም ሸሪክም የለውም፣ ከምንም ፈላጊ አይደለም፣ አይወልድም አይወለድም። ለእርሱ አንዳች ነገር ቢጤም የለውም ምንም የለውም። እኛ ወደ አላህ ልንጠጋ እንችላለን። አላህ ግን ወደኛ ሊጠጋ ፈጽሞ አይገባውም፣ አይፈልግምም። ለምን? ኤልሻዳይ ጌታ ነው፣ አዶናይ ጌታ ነው፣ ትልቅ ጌታ ነው አላህ ማለት ነው። እና አላህ ሱብሃነሁ ወተዓላ ካልወለደ ካልተወለደ ስንት ነው ታዲያ? አንድ ነው፣ ያለና የነበረም ነው። አዎ በሳይንቲስቶችም የተረጋገጠ ዲነን ኢስላም እውነት መሆኑን ሳይንቲስቶችም አረጋግጠውታል። ይሄንን ደግሞ ማለት ነው ማስረጃም አለን። አሁን እንደውም በቅርብ ቲክቶክ ላይ ቪዲዮዎች ላይ በብዛት ተለቆ ነበረ። ሳይንቲስቶች ተመራምረው ጨረቃ ሁለት ቦታ ተሰንጥቃ ነበር። የነብዩ መሐመድ ሰለላሁ ዐለይሂ ወሰለም አላህ ሱብሃነሁ ወተዓላ ረድቷቸው ያሳያቸው ተአምር ነው። ጨረቃን ሁለት ቦታ አድርገዋታል። ይሄ ደግሞ ማለት ነው ዲነን ኢስላም ቁርአናችን ይናገራል። ይሄንን ሌላ ቦታ መጽሐፍ ቅዱስ ይናገራል ወይስ ምን ይናገራል? አይ ታምራት የሰራ ሁሉ ጌታ ነው ብለው ሊቀበሉት ነው። ነብዩ መሐመድ ታምርን ስለሰራ ጌታ ነው ብለን አልተቀበልነው፣ ሰው ነው። ለምን? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለ አላህ አንድነትና ስለ አላህ ኻሊቅነት ስለ አላህ ትልቅነት ብቻ ነው እየተናገሩ የነበሩት እንጂ እኔ አምላክ ነኝ በእኔ መኑ ብለው አላስተማሩ። ኢየሱስም ቢሆን እኔ አምላካችሁ ነኝ በእኔ መኑ ብሎ አንድ ቦታ መጽሐፍ ቅዱስ ላይ እንኳን ከባይብል ብንጠቅስ የለም። እንደተማርነው እንደሌላም ህገ መሰረቱ የለም መጽሐፍ ቅዱስ ላይ ማለት ነው። ለዚህ ደግሞ እንዴት ነው ታዲያ ኢየሱስ ጌታ ነው ብዬ አምኜ ምን ለመቀበል ዝግጁ የሚያደርገኝ? ለዚህ ማለት ነው ኢየሱስ ሰው ነው ምን ጊዜም ሰው ነው ብለን እናምናለን እኛ ሙስሊሞች። ስለተሰቀለ ነው ስለተቀበረ ነው ሞትንም ድል ስላረገ ነው ብለዋል። ላ ኢየሱስ ቁርአናችን ደግሞ እንደሚናገረው
ወማ ሰለቡሁ ወማ ቀተሉሁ ወላኪን ሹቢህ ለሁ አልቀበሩትም፣ አልሰቀሉትም፣ አልገረፉትም፣ አስመሰለባቸው ይላል። ኢየሱስን መሳይ ነው የተሰቀለው። ኢየሱስን የመሰለ ኢየሱስ አርጓል በሚሉት ብቻ ነው እኛ ሙስሊሞች ከካፊር ጋር የምንመሳሰለው እንጂ በሌላ ነገር ምንም አንመሳሰልም። የኔ ጌታ እንዴት ሊሞት ይችላል? የኔ አምላክ እንዴትስ እኔን የፈጠረኝ ሰማይና ምድርን የዘረጋ ጌታ እንዴትስ ይሞታል? እንዴትስ ይቀበራል? እንዴትስ ይገረፋል? ላ መሆን የለበትም። ይሄ አይምሮ ማታለል ነው የሚሆነው። ወላሂ ነው መላችሁ። ይሄ አላህ ከአሻንጉሊት ጋር መጃጃል እንደሚበዛው ሁሉ ይሄ ደግሞ ከአይምሮ ጋር መጃጃል ነው የሚሆነው። ለዚህ ደግሞ ማለት ነው እንደኔ ኢየሱስ ጌታ አይደለም ሰው ነው። በዚሁ አጋጣሚ ለነግራችሁ የምወደው ነገር ከባይብል ውስጥም ገብታችሁ ማንበብ ትችላላችሁ። ኢየሱስ ክርስቶስ ሰው ነው፣ ጌታ አይደለም። እርሱም ደግሞ ለጠፉ በጎች ለእስራኤል ቤት ብቻ ነው የተላከው። ማቴዎስ ወንጌል ምዕራፍ 15 ቁጥር 24 እኔ የተላኩ ለጠፉ በጎች ለእስራኤል ቤት ብቻ ነው ብሏል። ኢየሱስም የተላከው ለጠፉ በጎች ለእስራኤል ቤት ብቻ ነው። መጽሐፍ ቅዱስ እንኳን ይናገራል። ዓለምን ሁሉ ገዢ አንድ ነብይ ይመጣል ብሏል። እርሱም ከኔ በላይ ነውና እርሱን ስሙት ብሏል። ማነው ታዲያ? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለዓለም የተላኩ አላህ ሱብሓነሁ ወተዓላ ለዓለም የላካቸው ነብይ እሳቸው ብቻ ናቸው። ለዚህ ደግሞ ማለት ነው ማስረጃ አለን። እኛ ሙስሊሞች ነን፣ በማስረጃ የምንንቀሳቀሰው። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ማሻአላህ ማሻአላህ ማሻአላህ። እኔ ያው ስልታችን ሁላ አንዳንዴ ያሳዝነኛል። ምክንያቱም በጣም የጀሃነምን ነገር ከማብዛታችን የተነሳ ካፊሮች መጥተው ጀነት ለመግባታችሁ ምን ማረጋገጫ አላችሁ እያሉ የሚጠይቋት ጥያቄ አለች። አንዳንድ እኔ ግራ ነው የምጋባው። ስለ ጀነት እኮ በየትኛውም ሃይማኖት እንደ ኢስላም አልተተነተንም እኮ። በኢስላም ተተንትኖ እኮ የተነገረው ጀነት ውስጥ ያለው ነገር አንድ በአንድ ጀነት ከምን ተገነባች የሚለው፣ እንዴት ተሰራች የሚለው፣ ለማን ተዘጋጀች የሚለው፣ እንዴት ይገባል የሚለው። በነገራችን ላይ ስለ ጀነት ጉዳይ ከተነሳ ወላሂ ጀነት አይደለም ከዱንያ ከተካሄደበት ጊዜ ጀምሮ ጀነት እስከሚገባበት ደቂቃ ድረስ ያለችዋ ትላልቅ ሁኔታዎች አንድ በአንድ በሐዲስ ውስጥ ተነግሯል። አንድ በአንድ በዲቴይል ነው ያልኳችሁ። አንድ በአንድ ትላልቅ ክስተት የሚባለው በአጠቃላይ ሌላ ሃይማኖት ጋር ብትሄድ የለም። ሆኖም ግን እኛ ስለ ጀነት ሰዎችን ስላልሰበክን ሌላው እየመጣ የእኛኑ ጀነት እሱ ቃል እንደተገባለት አድርጎ መናገር ይፈልጋል። ይህ ደግሞ ከኛው ጉለት ይመስለኛል። ስለዚህ ወንድሞችና እህቶች አላህ ስብሓነሁ ወተዓላ ጀነትን ያዘጋጀው ለማንም አይደለም። አላህ ስብሓነሁ ወተዓላ ጀነትን ያዘጋጀው በሐዲሱ ላይ በግልጽ እንዳስቀመጠው ለዒባዲየ ሳሊሒን ነው ያለው፣ ለደጋግ ባሮቼ ነው ያለው። ሁላችንም አላህ ስብሓነሁ ወተዓላ ደጋግ ባሮቹ ያድርገን፣ ጀነት ከሚገቡት መልካም ባሮቹ ያድርገን። ስለዚህ ወንድሞችና እህቶች ስለ ጀነት ጉዳይ ከተነሳ አይቀር አንድ ነገር ልንገራችሁ። የጀነት ነገር ወኢነ አድና አህለል ጀነቲ መንዚለተን ጀነት ከሚገቡ ሰዎች በጣም ትንሹን ነገር። በነገራችን ላይ ስለ ጀነት ጉዳይ ሲነሳ ብዙ ሰዎች ጀነት ውስጥ ብዙ ኮረዳዎች አሉ፣ ሴቶችን ለመፈለግ ነው እንደምትሄዱ። ምን ዱንያ ላይ ሰው እየተርመጠመጠ ያለው ምን ፍለጋ? ዱንያ ላይ እንዲህ አፈር እየበላ ያለው ሰው ምን ፍለጋ? ማግባት ፍለጋ ነው። በቃ ልጆችን ፍለጋ ነው። ጽድት ያለ ስርዓት ያለው ህይወት ለመኖር ነው። እንዳለ ዚና እየተሰራ ያለው ምን ለማድረግ ነው? ስሜትን ለማርካት አይደል እንዴ? ጀነት ተገብቶ ዱንያ ላይ እንዲህ ስሜትን የሚያረካ ነገር ጀነት ላይ ደግሞ በሰፊው አለ ከተባለ የቱ ጋር ነው ክፋቱ? አንዳንዴ መልካምን ነገር መጥፎ አድርገህ ለማሳየት ከፈለክ ቀላል ነው። በነገራችን ተመልከቱ ነጭ ልብስ አድርጎ ካልክ እኮ ሰውየው ግራ ይጋባል። ነጭ ልብስ የለበሰው ሰውዬ ግራ ይጋባል እኮ። እንዴ ነጭ ልብስ አያምርብኝም እንዴ ብሎ ነው ግራ የሚጋባው። አንዳንድ ሙስሊሞች እንደዛ ነው የሆኑት። ጀነት ውስጥ ያለውን ነገር አታስተባብሉ። አባቴ አታስተባብሉ። ሴቶች አሉላችሁ አሉልን። ተዘጋጅተን እየሄድን ነው ኢንሻአላህ። አላህ የጀነት ሰው ይበለን እንጂ አለቀ። ለሴቶችስ ምንድን ነው? ለሴቶች ደግሞ ማላ ዐይኑ ረአት ወላ ኡዝኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር። ነቢዩም ሰለላሁ ዐለይሂ ወሰለም ለሴቶች ያለውን ነገር በደንብ አድርገው ተናግረዋል። ግን የሴቶች ጉዳይ ሐያ ስለሚበዛበት ስለሚታፈርም በብዛት አልተወራም። ግን ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ እኮ ጀነት የሚገቡ ሴቶች እኮ ከየትኛውም ሑረል ዐይን በላይ ከማማሯም የበለጠ ወለነሲፉሃ ዐላ ረእሲሃ ኸይሩን ሚነ ዱንያ ወማ ፊሃ ነው። ጀነት የገባችዋ ሴት ሳይሆን ጀነት ውስጥ ያለችዋ እንስት ዛሬ ላይ ያለችዋ አንዲት ሻርፕ ያደረገችዋ ሻርፕ
ነጠላዋ ከዱንያ በአጠቃላይ ይበልጣል አሉ። ሴቶቻችን እዚያ ሲገቡ እንዴት ሊሆኑ ነው ታዲያ? የሴቶች ትልቁ ነገር ደግሞ ዱንያ ላይ ማየታችሁ ከሆነ ዘናፈታ ብሎ መደነቅ ነው፣ ማማር ነው፣ መዋብ ነው የሚፈልጉት። ጀነት ላይ አስበሽው የማታውቂውን ያልተመኘሽው አይነት ውበት ነው የሚሰጥሽ፣ በሰራሽው ስራ ልክ ማለት ነው። ውበት ብቻ አይደለም፣ የተመኘሽው ያሰብሽው ነገር ሁላ ይሳካልሻል። ለወንዶች ሲባል ለወንዶች ቃል የተገባን ሁላችሁም ሰምታችኋል። አለቀ። ስለዚህ ጀነት ላይ የተዘጋጀው ነገር ይሄ ሁላ ነገር አለ ወይ ተብላችሁ ስትጠየቁ አንድም አታስተባብሉ። አው አለልን፣ እንዝናናበታለን ነው። አላህ ያስገባን። ሚስቶቻችንን እጆቻቸውን ይዘን የምን ህንድ ፊልም ነው እዚያ ላይ ማለት ነው። እዚያ ስትሄድ እንደ ህንድ ፊልም በነገራችን ላይ አሁን ያው ዓለሙ በደንብ አድርጎ ስለተከፈተ በደንብ አድርጎ ገብቶናል። ዓለም በደንብ ስለተከፈተ ገብቶናል። አሁን ህንዶች እንደሚወራላቸው እንዳልሆኑ ማለት ነው። ጀነት ላይ ደግሞ እነሱ አሁን ላይ ገስ እንድታደርገው የፈለጉትን ነገር በእጥፍ ድርቡ ነው የምትኖረው። እዚህ አሁን ህንድ ፊልም ላይ የምታየው አበባ ማቀበሉ እንትን ማለት የለም። ሰው ዱንያ ላይ ለጁምዓ ሰላት አይደለም የሚወጣው። ጀነት እኮ የጁምዓ ቀን የምትወጣው ለመዋብ እኮ ነው የምትወጣው፣ ውበትን ለመጨመር። ወጣ ብለህ ገበያ ወጥተህ ስትመለስ ውብ ሆነ ኑር በኑር ሆነህ ነው የምትመለሰው። ስትመለስላት ባለቤትህ ግራ ትጋባለች። እንዴት ነው ያማረብህ!